ጤና ይስጥልኝ እንዴት ሰነበታችሁ? እንደምን ለዚህ ሳደረሳችሁ? እግዚአብሔር ይመስገን። ዛሬ ደግሞ ከባለፈው ቀጥለን ነው የምናነሳው። ምንድነው እሱ? እግዚአብሔር ከተገለጠባቸው መንገዶች ቅዱሳት መጻሕፍት የሚለውን ለማንሳት ወድጃለሁ ማለት ነው። ቅዱሳት መጻሕፍት እንግዲህ እግዚአብሔር አምላክ ራሱን ከገለጠባቸው መንገዶች አንዱ መንገድ ናቸው ማለት ነው። በመንፈስ ቅዱስ አነሳሽነት በሰው የተጻፉ ናቸው ቅዱሳት መጻሕፍት። የመጀመሪያው አስራው የሚባለው መጽሐፍ ነው ወይም ደግሞ 80 አሐዱ እስትንፋሰ እግዚአብሔር የምንለው በነቢያትና በሐዋርያት በኩል ለሰው ልጆች የተሰጠ መጽሐፍ ነው። ይህ መጽሐፍ ሁልጊዜ ማወቅና መረዳት ያለባችሁ የተጻፈው በሰው ቋንቋና ባህል ነው። የኢሳይያስ ትንቢት 8ኛው ምዕራፍ ላይ ስናነብ ነው ሰሌዳን ውሰድ በሰው ቋንቋ እንዲህ ብለህ ጻፍ የሚል አለ ማለት ነው። ነቢያት ከእግዚአብሔር ቃልን ሲቀበሉ እንዲህ እግዚአብሔር እንዲህ አለ እያሉ ልክ እግዚአብሔር እንደተናገረው አድርገው ጽፈዋል። እግዚአብሔር የተናገረው ነውና ማለት ነው። ለመጻፍም መንፈስ ቅዱስ አነሳሽነት አለ። እንግዲህ ለነቢያት የተገለጠ መገለጥ የሚለው በራሱ ትልቅ እና ሰፊ ማብራሪያ ያለው ሐሳብ ነው። እኛም እናተኩረው ግን መጻሕፍት ከእግዚአብሔር ለሰው ልጆች የተላለፉ ወደ መንግስተ ሰማይ ወይም ወደ እግዚአብሔር የምናደርገውን ጉዞ የሚያግዙ መንፈሳዊ መንገዶች ወይም የእግዚአብሔር መገለጦች ናቸው ማለት ነው። ከዚህ ውስጥ ዋነኛው እንግዲህ ቅዱስ መጽሐፍ ቅዱስ ወይም 80 አሐዱ ነው። እሱ የወለዳቸው ገድላቱ፣ ድርሳናቱ፣ ተአምራቱ፣ ለመናፍቃን የተሰጡ ምላሾች፣ የጸሎት መጻሕፍት የምንላቸው እንዳሉ በጠቅላላው እንዳሉ ሆነው 80 አሐዱ የሚባለው ወይም መጽሐፍ ቅዱስ ብለን የምንጠራው ለቅድስት ቤተ ክርስቲያን የተሰጣት አንድ ትልቅ መንፈሳዊ መንገድን የእግዚአብሔርን ሐሳብን የምንረዳበት የእግዚአብሔር መገለጥ ነው ማለት ነው። እግዚአብሔር በመጽሐፍቱ ተገልጧል። እንግዲህ ይህ መጽሐፍ ቅዱስ ለቅድስት ቤተ ክርስቲያን የተሰጣት ነው። ስለዚህ ኦርቶዶክስና መጽሐፍ ቅዱስ ኦርቶዶክሳዊት የሆነች ቤተ ክርስቲያንና መጽሐፍ ቅዱስ ምንና ምን ናቸው ብለን ስናነሳ ምንድን ነው የምናየው? አንደኛ ነጥብ ዲያቆን ያረጋል የጻፈው መጽሐፍ ላይ ማንበብ ትችላላችሁ ማለት ነው። ከዛ ላይ የተወሰነ ቅንጫቢ ነው የማቀርበው፣ እንዲሁ ለማቅመስ ያህል ነው። መጽሐፉ ትልቅ መጽሐፍ ነው፣ ማንበብ ትችላላችሁ። እዚህ ላይ ብቻ ሳይሆን ልዩ መጽሐፎች ላይ ስታነቡ የምታገኙት ነገር ነው ማለት ነው። አንደኛ እግዚአብሔር ራሱንና ፈቃዱን ለሰው ልጆች የገለጠበት መጽሐፍ ስለሆነ ቤተክርስቲያኒቱ አክብራት ይዘዋለች፣ ለምእመናኖቿ ታስተምረዋለች ነው። አንደኛው ምንድነው ያልነው? እግዚአብሔር ራሱንና ፈቃዱን ለሰው ልጆች የገለጠበት መጽሐፍ ስለሆነ ነው። የእግዚአብሔር ፈቃድ ምንድነው ብለን ይህንን ማየት እንችላለን ማለት ነው። ይህንን ስናይ ግን አህዛባዊና በተደፈነ በጨለምተኝነት አእምሮ ሳይሆን በመንፈስ ቅዱስ ብቻ ነው ልናየው የምንችለው። የመጻሕፍትን ቃል ሰው ያለ መንፈስ ቅዱስ ሊረዳቸው አይችልም። ከቶም የተሰጡት በመንፈስ ቅዱስ ሐሳብ ስለሆነ ማለት ነው። ስለ ቅዱሳት መጻሕፍት የእግዚአብሔር ፈቃድና ሐሳብ የተገለጠባቸው ናቸው። ወይም መጽሐፍ ቅዱስ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ የተገለጠበት ነው ማለት ነው። በዚህ መጽሐፍ ላይ በጣም ብዙ አይነት ጉዳዮች ተጽፈው ይገኛሉ። አንዳንድ ነገሮችን እየጠቀሱ አንዳንድ ሰው ሊያሳቅቁን ይሞክራሉ። የሚሳቀቅ ሰው የለም በመሰረቱ። እግዚአብሔር በዚህ ታሪክ ውስጥ የሰዎችን ደግ ነገርም የሰዎችን ክፋትም እንዲጻፍ ፈቃዱ ሆኗል። ለምን? ከክፉም እንድንማርበት ደጉን እንድንማርበት ማለት ነው። ከክፉ እንድንማር ደጉንም ተምረንበት በመንገዱ እንድንሄድ ማለት ነው። ሁለተኛ የእግዚአብሔር እስትንፋስ ወይም የእግዚአብሔር ቃል ነው መጽሐፍ ቅዱስ። ስለዚህ በጣም ታከብረዋለች ኦርቶዶክሳዊት ቤተክርስቲያን ማለት ነው፣ ትመራበታለች። በመጽሐፍ ቅዱስ የምንመራ የማይመስላቸው አንዳንድ አካላት አሉ። በነገራችን ላይ እነሱ ራሳቸው የራሳቸውን ሐሳብ መጽሐፍ ቅዱስ ላይ ደባልቀው ካበቁ በኋላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ አትመራም ብለው ለመድፈር የሚሞክሩ ሰዎች አሉ። እንግዲህ እነዚህ ሰዎች ልብ ይስጣቸው ከማለት ውጭ ውስጣቸው ገብተን እኛ መንፈስ ሆነን ልናስረዳቸው አንችልም። እነሱም ደግሞ ለመንፈስ ቅዱስ የማይመቹ ከሆነ እውነተኛውን መረዳት ሊያገኙት እውነተኛውን መገለጥ ሊገነዘቡት አይችሉም። ስለዚህ እነሱን ልንመክራቸው የምንችለው ወደ እውነተኛው መንገድ ተመለሱ፣ ከእውነተኛው መንፈስ ተወለዱ፣ አባት ብላችሁ ለመጣራት ስልጣንን አግኙ፣ ከዛ በኋላ ትርጓሜው ይገባቸዋል የሚል ምክር ብቻ ነው የሚኖረን ለእነዚህ ሰዎች ማለት ነው። ስለዚህ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው። የእግዚአብሔር ቃል ወደ ዳዊት
ባለ ራእይ ወደ ነቢይ ወደ ጋድ እንዲህ ሲል መጣ እያለ ሁለተኛ ሳሙኤል 24:11 ላይ የተጻፈ ኃይለ ቃል አለ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያለ ኤርምያስ 1:4 ላይ የተጻፈ አለ። ስለዚህ የመጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ያውም የማያልፍ የማይሻር የእግዚአብሔር ቃል ነው እንደ ፈቃዱ እሱ የፈቀደው ነገር ካልሆነ በስተቀር ማለት። ስለዚህ ዘላለማዊ ቃል የተጻፈበት ነው። እዚህ ጋር ተያይዞ ግን የወደቁ የሰዎች ታሪክ ተጽፎ አለ በመጽሐፍ ቅዱስ። ዳዊት ሲከብር ብቻ አይደለም ሲረክስ ሲወድቅም ተጽፏል፣ ሲዘሙትም ተጽፏል። እሱን ማየት ነው። ሰዎች ሲባረኩ ዘላለማውያን ሲሆኑ ብቻ ሳይሆን ሲወድቁ ሲሞቱም ተጽፏል። ለምን? ሁሉ የተጻፈው ለተግሳጽ ልንገሰጽበት ልንማርበት ነው ተብሎ በመጽሐፍ ቅዱስ እንደተነገረ ማለት ነው። ስለዚህ የሰዎች ውድቀት ሁሉ ተጽፎ ይገኛል ማለት ነው። ለእግዚአብሔር የማይመቹ ሰዎች እንደመረጡት ሲሞቱ ሲገደሉ ጭምር ተጽፏል ማለት ነው። ይህ መጽሐፉ የእግዚአብሔር ቃል አይደለም ሊያስብለው በፍጹም አይችልም። ያልተረዳነውን ነገር አንዳንድ ጊዜ ለመረዳት ቁጭ ማለት እንጂ ለመንቀፍና መጽሐፍ ቅዱስን አዋርዳለሁ ብሎ መነሳት በዘመን ውስጥ ሁሉ ይህንን ያደረጉ በርካታ ሰዎች አሉ። እነሱ አልፈዋል፣ ግን መጽሐፍ ቅዱስ አለ። ሶስተኛ በራሱ በእግዚአብሔር ትእዛዝ የተጻፈ መጽሐፍ ነው። መጽሐፉ የተጻፈው በእግዚአብሔር በራሱ ትእዛዝ ነው። እንዲህ ይላል፣ እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህንን ለመታሰቢያ በመጽሐፍ ጻፍ ይላል። አማሌቃውያን እግዚአብሔርን የማያምኑ ለእግዚአብሔር የማይመቹ እግዚአብሔርን ሐሳብ እና ፈቃድ የማይከተሉ ሰዎች ናቸው። ስለዚህ የእነሱ ጥፋት ይሄ መንገድ የጥፋት መንገድ እንደሆነ ያመለክታል መሰረቱ። እና ዛሬም ይጠፋሉ እንደዚህ ያለ ሰዎች ማለት ነው። እነዚህ ሰዎች ስለጠፉ እግዚአብሔር ጨካኝ ነው ማለት አይደለም፣ ምርጫቸውን የኖሩት። ለሌሎቹ ሰዎች ግን ደግነትን ለሚኖሩ የእግዚአብሔር መንግስት ከፍ ከፍ የሚሉ ሰዎች መማሪያ ሆኖ ይቀርባል ማለት ነው። እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል ዳዊት መዝሙር 86 ከቁጥር 6። እንግዲህ በሞባይል የምታዩ ሰዎች አንድ ጨምሩበት ይላሉ። ለሚመጣውም ዘመን ለዘላለም እንዲሆን በሰሌዳ ላይ በመጽሐፍ ውስጥ ጻፈላቸው። ኢሳይያስ 30 ከቁጥር 8። ስለዚህ መጽሐፍ ቅዱስ እንዲጻፍ ፈቃዱ የእግዚአብሔር ነው ማለት ነው። የጻፈው ደግሞ ሰው ነው፣ መልአክ አይደለም። በመልአክ ኢንተርሚዲየትነትም አይደለም የተጻፈው። ቀጥታ እግዚአብሔር ቅዱሳንን እያናገረ ተጽፏል ማለት ነው። በነገራችን ላይ ይሄ ቅዱሳንን ያጻፈ መንፈስ አሁን ነጥፏል ወይም ደግሞ ቀርቷል ማለት አይደለም። አሁንንም ቅዱሳንን ያናግራል። እግዚአብሔር ለቀረቡ ሰዎች ያናግራል። ልዩ ልዩ የነኚህ የመጽሐፍ ትርጉሞች ይተረጉማል። መንፈስ ቅዱስ በውስጣቸው ይሆናል እልክላቸዋለሁ ተብሎ በዮሐንስ ወንጌል ምዕራፍ 11 ተጻፈ። አራተኛ እግዚአብሔር እርሱ በመረጣቸው ቅዱሳን ሰዎች አማካኝነት የእርሱ ጥበቃ ሳይለያቸው ያጻፈው ልዩ መጽሐፍ ነው። የእግዚአብሔር ጥበቃ ሳይለያቸው በንጽህና የተጻፈ ነው። እየተዝረከረኩ 10 ሰዎችን እያገቡ ከሌሎች ሰዎች ጋር እየዘሞቱ ያላቻ ጋብቻ እያገቡ የተጻፈ መጽሐፍ አይደለም በፍጹም። ለእግዚአብሔር ራሳቸውን የቀደሱ ሰዎች የጻፉት ነው። ኢቭን ከተጠሩ በኋላ ስህተት የሰሩ ሰዎች ውድቀታቸው ጭምር ተጽፏል በዛው በመጽሐፉ ላይ ማለት ነው። ትንሣኤያቸው እንደተጻፈ ዴማስን መውሰድ እንችላለን። በነገራችን ላይ በክርስትና ሕይወት ውስጥ በእርግጥ እሱ መጽሐፍ አልጻፈም። የደግነቱ ጊዜ ደብዳቤ ሲላክለት ሲመሰገን እናያለን። ውድቀቱን ደግሞ በመጽሐፉ ተጽፎ እናገኛለን ማለት ይሄ ለእኛ ትምህርት የሚሆን ነው። ጀምረው ያልጨረሱ ሰዎች መኖሩን እንማርበታለን። ይሄን መጽሐፍን ስናነብ በጥንቃቄ ልናነብ ይገባል እንጂ ሰዎች ሲጽፉ ፊደል ገድፈዋል ስለዚህ የእግዚአብሔር ቃል አይደለም ብለን መናገር በፍጹም አይቻልም። ስለዚህ በእግዚአብሔር ጥበቃ ውስጥ ሆኖ የጻፉት መጽሐፍ መሆኑን ግልጽ ሊሆንልን ይገባል። ይህንን በመጀመሪያ አወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት እንጂ በመንፈስ ቅዱስ የተደረገ ነው። ስለዚህ በመንፈስ ቅዱስ የተናገሩ ስለሆነ ጥንቃቄ ልናደርግ ይገባል ነው። አምስተኛው በመልካም ልቡና ሆነው የሚያነቡትን ወደ ቅድስና የሚመራቸው መጽሐፍ መሆኑንም ልንገነዘብ እንደሚገባ ይሄ ይናገራል ማለት ነው። የመዳንን እውቀት ለሕዝቡ ትሰጣለህ ሉቃስ 1:77 ላይ ስለ ዮሐንስ የተነገረ ትንቢት ነው። ሌላው እውነት ነው፣ ወደ እውነት ይመራናል። የመጨረሻው የቅድስት ቤተክርስቲያን የአምልኮ አካል ነው። ሁልጊዜ በአምልኮ ውስጥ መጽሐፍ ቅዱስ ሳይነበብ አይቀርም። 5 ጊዜ በቅዳሴ ውስጥ ይነበባል። ስለዚህ ምዕመናን መጽሐፍ ቅዱስን ወደን ልናነበውና የእግዚአብሔር ሐሳብ መሆኑን ልናውቅ ይገባል።